ደግሞ እንዴት ነው የሚያስፈራው? እኔ መግባት እችላለሁ እዚህ? ወይኔ እኔ ራሱ አዝወረኛው ነገር ነው እንዴ? እኔ ይያዘው አረላ ፈረሳሪ ተገኘ ነው እንደዛ ነው የሚጫወተው ሄሎ ዩቲዩብስ እንደምን ከራረማችሁልን እያለን ዛሬ ደግሞ የት ነው የተገኘነው? ቦሌ የሚገኘው ቦራ እንገኛለን። እንግዲህ እዚህ መልክ እየሰራራን ነው እያስተካከል ምናምን ነው። ቦራ ገብተን ብዙ ጌሞች አሉ ያሉትን እናሳያችኋለን። አብረን ዘና ፈታ እንላለን ማለት ነው። ይመቻችሁ፣ ተከታተሉን። ካሜራ ይቻላል ባስክ አንተ ከካሜራ ስልኩ ይሰራል። ለካሜራ ሌላ ክፍያ ያለው እሺ ካሜራ አይቻልም። ካሜራ ሲሆን አስፈቅደን እንገባው በስልክ ግን አይቻልም። ማን በስልክ ይቻላል? ካሜራ ከሆነ አስፈቅደን ነው። መጀመሪያ ቡናችን ጠጣ ነው። አቤት የሰማት አቤት የዝሙ ከተመቸን እንጮታለን። ወረፋ ከሌለ እንጮታለን። ሁሉም ጋር ወረፋ ነው። ቡና መጀመሪያ ቡናችን ጠጣለን። ከዛ እንዳለ እየዞርን ያለውን ነገር ሁሉንም እናሳያለን። በጣም ብዙ ሰው ነው ያለው። የምንችል ከሆነ ወረፋ ካልበዛብን እንጮታለን። ወረፋ ከበዛብን ግን ዝም ብለን ያለውን ነገር እናሳያቸዋለን። በጣም እንዳሰብነው አይደለም። በጣም ብዙ ሰው ነው ያለው። እምላችሁ ያለውን ህዝብ ላሳያችሁ። እዚህ ጋር ወረፋ ነው። በጣም ቡና አሪፍ ነው። ሳፍ ይሄ ነገር ግን አንተ እንዴት ነው የሚያስፈራው? በእናት ናች ባባ አያስፈራም? ስንት ደቂቃ ነው የሚቆየው? 2 ደቂቃ ሻታ ምናምን የሚያስቸግርሽ የለም ግን ወይኔ እኔ ራሱ አዝወረኛው ነገር ነው እንዴ? እኔ ይያዘው አረላ በእግዚአብሔር ስም ይሞከር አረን ንግባ ግድለ ሌላ ብቻዬን ማድገው ቀለኝ ግደለኝ ወንድ ልጅ ተበላ
አይ ሞዴል አትወቅም እውነት ዙር ስለሆነ ይለጥፋል ያዞራል በጣም ያዞራል ኧረ በጣም ነው የሚያስፈራው ወገንታት ጉድ ኧረ ግን የምር ወረፋ የሌለበት ላይ ንግብ ነው ያው ደስ የሚል ላይ ይችላል ወረፋ የሌለበት ደስ የሚል ይኸው ወረፋ የሌለ ይኸው ፈረሳሪ ተቀበለ እንደዛ ነው የሚጫወት ና አባቴ ወደዛ ጋር ደግሞ እንዴት ነው የሚያስፈራው በእና እሺ እዚህ ጋር ድምፅ አይረብሸንም ሰው የለም ድምፅ አይረብሸንም ምናምን ደስ ይላል አንተ የራሱ ደስ አሁን ልጅነቴን ይናፈቀኝ ማርያም እዛኛው ላይ ወንድ ልጅ ተበላሽ እንትን እዛ ላይ ትለቃለህ ትልቅነት እንደዛል አሁን ይሁን የጨዋታዎቹን አይነት እናሳይ መጀመሪያ ይኸውልህ ያኛው አለ ያ አለ ይሄ አለ እዚህ ጋር አለ ሌላ ከዛ ሸርታቴ ምናምን ቶ ያ ልጅ አይደል ውሃ አለ የቼኑ አለ እዛ ጋር ደግሞ የሚወዛወዘው አለ ሶ የሚሽከረከረው ያው የሚከብድ ነገር አይደለም ታውቃለህ ያኛው ረጅም ጉድ አይደል ትደግማለህ እዚህ ጋር እንመሰጣለን ሰው በዛ አይዞሽ ሁሉም ጎረፋ ነው ያኛው በጣም ይመስላል እቴ እዚህ ጋር አንድ ሲሽከረከሩ እናሳያችሁ ነው ከዛ እስቲ ያለውን ደግሞ አልገባችሁም እዚህ ግቢ ውስጥ ካለው ይሁን እዚህ ግቢ ውስጥ ካለው እንዳለ የሚያስፈራ የትኛው እኔ በጣም ይፈራል በነገራችን ላይ እኮ እሱን ንግባ ሹፌር ታንሽ ተመችቶሻል መንጃ ፍቃድ ይዛል አንተ መንጃ ፍቃድ እኔ መግባት እችላለሁ እዚህ ዋና ገባለች ይኸው ጀመረች ታችን ወረድ ይሄን ለምናገባ አንተ የሌለ ያበደ አንዴ እኔ በጣም ፈላይ ያለው ነው የመጣው ወይኔ ጉድ ፈላ
ያው ልጅነት ያስናፍቀው ኧረ የሚወድሽ ነገር ምን ይፈረድ እንዳትወድቅ ብቻ ተጋባለህ ውድ ደንበኞቻችን የግል ንብረቶቻችሁን እንድትጠብቁ ይሄ ነገር አረ እንዳገኘን ማለት ኦ በስመ አብ አየህ ዮኒ ማን እዚህ ጋር ያልሽ ልደት ምናምን የምታከብር ከሆነ ይሄ አላውቅም ኪራይ ይሁን አይሁን እኔ እንጃ ግን ለልደት ፕሮግራም በጣም ደስ አዳራሹ ራሱ ድንግል ያው በቃ ለልደት በጣም ሴፍ ደስ የምትል ስፖት ነች በጣም በቃ ለልደት 18ኛ ዓመቴን ሳከብር እዚህ መጣ አይሻልም 30ኛው ጭራሽ ነው ማለት እንዴ ማለት እንጂ ማለት ነው ታም ያዘው ወረፋ ግን እኮ ባዶ ቦታ አለ አይደል ስልኳ እንዳትለቀው ልጅ ሰውና ና ተከይና ና ተጋባይ ና አይ ነው ካየት ነገር ያው እንዳለ እግዚአብሔር ያው እሱ ውጪ መፈላቀት ለምታየው ና እኔ ጨነቀኝ በጣም የተለየ ነገር ለኝ ነው ጎሽ ምን እንደገባብኝ ማሳይ እንግዲህ ቪዲዮ ያያችሁትን ይመስል ነበረ። አላማችን በጣም ብዙ ነበር። ለመጮት ነበር ያሰብነው። ቢያንስ ጌም እንሞክራለን ብለን ነበር። ሁሉም ጋር ሰው በዛብን። ዛሬ የእረፍት ቀን ስለሆነ ነው መሰለኝ በጣም ብዙ ሰው ነው ያለው። ትኬትም ለመቁረጥ ሞክረናል። በጣም ነው ወረፋ ያለው። ትኬት ተቆርጦ ራሱ ወረፋ ያንን እኔ ሀሳቤ ነበረው ያኛውን ለመጮት ነበረ። ዮኒ ደግሞ ለመጮት ያሰበው እዛ ጋር ቅድም ያሳየናችሁ በአረንጓዴ እንደዚህ ከፍ ዘቅ የሚለው እሱም ነበር ሀሳባችን። ብቻ አልቻልንም። በጣም ብዙ ሰው ነው ያለው። ያው መጮት ስላልቻልን ለእናንተ ቪዲዮን አሳይተናችኋል ማለት ነው። እስቲ ዮኒ ምንድነው አሁን እስካሁን ካየሃቸው ጌሞች ውስጥ የትኛው ነው በጣም ያስፈራህ? የትኛው ነው ለመጮትስ ፈልገኝ ነበር? በጣም ከባድ ጌም እዚህ ውስጥ ካያችሁ ጌሞች ውስጥ በጣም ከባድ የኛው ጌም ነው። ለምን ታውቃለህ? በጣም ስፒድ አለው ይዞራል። በኋላ ላይ የሆነ የሚያዞር ነገር ይመስለኛል። በጣም አስፈሪ ጌም ነው ጋይስ። ያኛው ጌም ደግሞ በቃ አያስፈራም፣ ግን እንዴት ነው ያስደስታል። እንዳየሁት ነገር የሆነ ሙቭመንት ስላለ ቀላሉ ጌም ደግሞ ብዬ ማሰብ እዛ አካባቢ ያሉ ጌሞች በጣም ቀላል ጌሞች ናቸው። ማንኛውም ሰው የሚጫወታቸው ጌሞች ናቸው። ቦቱ የጀልባው ነው ወይስ የሚሽከረከረው? የጀልባውን ብትል የሚሽከረከረው ማንኛውም ሰው የሚጫወታቸው ጌሞች ናቸው። ምንም አይረብሹ። በጣም አስፈሪና በጣም ደግሞ ማለት ነው ሌላ ጌም እንዳትፈሩ የሚያደርጋችሁ ጌም ከተጫወታችሁ የኝ ጌም ህፃናቶች ኖ ያን ተጫወተ ማንኛውም ጌም መጫወት ይችላል። ገብቶሃል? ያን ተጫወተ ማንኛውም ጌም መጫወት ይችላል። ምክንያቱም ልብ ይጠይቃል። ብቻ ይሄን ይመስላል ያለው ቪዲዮ። ሶይ ዛሬ ውሏችን ይሄን ይመስላል። ይሄን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቴንክ ዩ